በቅላይ እንደነበራችሁ ይታወቃል። የመጠባበቂያው ጊዜ አልቆ ፈተናው ታርሞ ኦልሬዲ ውጤት ኦፊሻል በሆነ መልኩ ታውቋል፣ በትምህርት ሚኒስቴሩ ማለት ነው። ውጤቱ ላይ እንግዲህ እንደሰማችሁት 8.4% በመቶ የሚሆነው ተማሪ ብቻ ወደ ዩኒቨርሲቲ የመግቢያ ውጤት ወይ ደግሞ ከግማሽ በላይ አመጥቶ ወደ ዩኒቨርሲቲ መግቢያ ውጤት አመጥቷል። እናንተ ከ8.4% ውስጥ ወይ ደግሞ ከ8% ውስጥ ያላችሁ ተማሪዎች እንኳን ደስ ያላችሁ፣ ኮንግራጁሌሽን ማለት ፈልጋለሁ። ምክንያቱም ይሄ ውጤት ሲመጣ ብዙ ያልተተኙ እንቅልፎች፣ ብዙ ያልተተኛባቸው ሌሊቶች፣ ብዙ አሳሳቢ የነበሩ ቀኖች እንዲሁም ደግሞ አስጨናቂ የነበሩ ብዙ ግራ መጋባት፣ ብዙ አይነት የተለያየ ስሜት አስተናግዳችሁ እንደሆነ ግልጽ ነው። ምክንያቱም እኔም ልክ እንደናንተው በሆነ ወቅት ላይ ይህንኑ ስሜት አሳልፌው ስለነበረ አውቀዋለሁ ማለት ነው። እንደ ቴክ ተማሪ ቻናል ይህንንም ቪዲዮ መስራት ያስፈለገበት ምክንያት እንደ አንድ ኢትዮጵያዊ ኮንተንት ክሪኤተር እና ቴክኖሎጂ ላይ እንደሚሰራ ዲጂታል ማርኬተር እንዲሁም ደግሞ ይህንን ኤክስፒሪየንስ እንዳሳለፈ ታላቅ ወንድማችሁ ወይ ደግሞ የእናንተን ጊዜ እንዳለፈ ታላቅ መካሪ ወንድማችሁ የእናንተ ሀሳብ፣ የእናንተ አካሄድ፣ የእናንተ እያንዳንዱ ድርጊት ይመለከተኛል። ይህንን እኔ ያሳለፍኩትን ኤክስፒሪየንስ እኔ በነበርኩበት ጊዜ እኔ ባሳለፍኩት ወቅት ምን እንደነበረ እና እኔ አስቤው የነበረው ነገር አዘሴም ታይም ደግሞ ከገባሁበት በኋላ ምን ይመስላል፣ ከወጣው በኋላ አስቤው የነበረውን ነገር ገብቼ ዩኒቨርሲቲ ውስጥ ዩኒቨርሲቲ ምን አይነት ላይፍ ነበረኝ፣ የትኞቹ አካሄዶቼ ጠቅመውኛል፣ የትኞቹ አካሄዶቼ ያልጠቀሙኝም፣ እንዲሁም የትኞቹን አካሄዶቼን ባላረግ ኑሮ ጥሩ ነበር፣ የትኞቹ አካሄዶቼ ደግሞ ስላረኳቸው በጣም ጠቅመውኛል የምላቸውን አካሄዶች ሼር ለማድረግ ኦልሬዲ ይህንን ቪዲዮ መስራት አስፈላጊ ሆኖ ስላገኘሁት ቪዲዮን እየሰራሁ ትገኛለሁ ማለት ነው። በዚህ ዓመት እንግዲህ እንደሰማችሁት ቪዲዮ ላይ የኢንትራንስ ፈተናውን ከግማሽ ሚሊዮን በላይ ተማሪዎች ኦልሞስት ክሎዘር ቱ 600,000 አካባቢ ተማሪዎች ተፈትነውት ከ600,000 አካባቢ ተማሪዎች 8.4%ቱ ብቻ ከግማሽ በላይ በማምጣት የዩኒቨርሲቲ መግቢያ ውጤት አምጥቷል ማለት ነው። እንደሰማነው ውጤቱ ላይ 91.6 አካባቢ ፐርሰንት የሚሆነው ተማሪ ወደ ዩኒቨርሲቲ መግቢያ ውጤት አላመጣም ማለት ነው። ስለዚህ ከተፈተኑ ተማሪዎች ውስጥ 8.4%ቱ ብቻ አልፏል፣ 91.6%ቱ ደግሞ አላለፈም ወይ ደግሞ ወደ ዩኒቨርሲቲ መግቢያ ውጤት አላመጣም ማለት ነው። ስለዚህ ይሄኛውን ቪዲዮ እየሰራሁት ያለሁትኝ በቀጥታ ላለፉት ተማሪዎች ነው። እኔ በዩኒቨርሲቲ ውስጥ እኔ ባሳለፍኩት ኤክስፒሪየንስ የዛሬ 12 ዓመት አካባቢ ወደ ዩኒቨርሲቲ መግቢያ ፈተና ውጤቱን ልክ እንደናንተ እንደዚህ በዚህ ክረምት በጣም ስትጠባበቁት እንደነበረው በጣም ስትጠባበቁት እንደነበራችሁት እኔም በትልቅ ጉጉት የምጠብቀው ጊዜ እንደነበረ ትዝ ይለኛል። ልክ የዛሬ 12 ዓመት ወደኋላ ማለት ነው። ስለዚህ ትዝ ይለኛል በጣም በጉጉት ነበር ተጠብቆ የነበረው። እኔና የአክስቴ ልጅ ነበረች፣ አንድ ባች ነበረን። ሁለታችን በጣም በጉጉት ፕሮግራም እያወጣን ከገባን እናደርጋለን እንደዚህ እናደርጋለን እያለን ብዙ ነገሮቻችንን እያመቻቸን ግቢ ውስጥ ለሚኖረን ነገር በጣም ፕሮግራም ስናደርግ ነበር። በጣም ኪውሪየስ ሆነን በጉጉት ነበር ስንጠብቀው የነበረው። የዛኔ ደግሞ ልክ እንዳሁኑ እንደዚህ ቴክኖሎጂ በጣም አልነበረም። እንዲሁም ደግሞ የስራ ምርጫዎች፣ የሞቲቬሽናል አይነት ትሬኒንጎች፣ ማይንድ ሴቱ እንደዚህ የህብረተሰቡ ንቅት ያላልነበረም አይደለም። አሁን ያለንበት እኮ በጣም የተሻለ ነው። ስለዚህ የዛ ጊዜ በነበረን ቆይታ በጣም በሚያጓጓ ሁኔታ እንዲሁም ደግሞ 12ኛ ክፍል ተፈትነው ማለፍ ማለት በጣም ትልቅ ነገር ተደርጎ የሚታሰብበት ጊዜም ነበረ፣ የዛሬ 12 ዓመት አካባቢ ማለት ነው። ስለዚህ ካለፋችሁ በኋላ ደግሞ እኔም ልክ እንደናንተው 12ኛ ክፍልን አልፌ ዩኒቨርሲቲ ገብቻለሁ። ዩኒቨርሲቲ በገባሁበት ሰዓት ደግሞ የነበረኝ ቆይታ የነበረኝ ጉጉት ከገባሁ በኋላ ደግሞ የነበረኝ ቆይታና እንዴት ነገሮችን ሳይ እንደነበረ፣ እንዴት ስማረው እንደነበረ፣ እንዴት ሳሳልፍ እንደነበረ እንዲሁም እንዴት ማሳለፍ እንደነበረብኝም አሁን ላይ ሆኜ ደግሞ ሳስበው እንዴት ባሳልፈው የተሻለ ይሆንልኝ እንደነበር አሁን ስለማውቀው ኦልሬዲ ስላሳለፍኩት ያንን እናንተ ሚስ እንዳታረጉ እያንዳንዱን ፖይንት እያንዳንዱን ነገር ሼር አደርጋችኋለሁ ማለት ነው። እንዲሁም አሁን ላይ አክቲቭሊ ኬሪየሬን ቴክኖሎጂ ላይ ብቻ አድርጌ ኦልሞስት ሙሉ ፎከሴን ቴክኖሎጂ ላይ አድርጌ እንደሚሰራ ቴክኖሎጂ ላይ ማለት ፕሮግራሚንግ ላንጉዌጅ ወይም ኮዲንግ ላይ እንዲሁም ዲጂታል ማርኬቲንግ ላይ እንደሚሰራ
አንድ ታላቅ ወንድማችሁ አካሄዳችሁ ምን ሊመስል እንደሚችል እንዲሁም ደግሞ በእድሜ ስለምበልጣችሁ በእድሜ ያገኘሁትን ኤክስፒሪየንስ ጨምሬ አንድ ላይ አካሄዳችሁ ምን ቢመስል የተሻለ ሪዛልት እና የተሻለ አውትፑት ይኖረዋል። በደንብ ተከታተሉኝ። በእርግጠኝነት ብዙ ነገር ታተርፉበታላችሁ። ያ እንግዲህ ወደ ዩኒቨርሲቲ ስናልፍ የዛ ጊዜ በነበረው ቆይታ በመጀመሪያ ክረምቱን የትም ቦታ ሳልሄድ ነበረ ቤት ያሳለፍኩትኝ። ናዝሬት ወይም አዳማ ነበር የተፈተንኩት 12ኛ ክፍልን አዋሽ ትምህርት ቤት። ከተፈተንኩኝ በኋላ እና ውጤቱን ካወቅኩ በኋላ ግን ያልዞርኩበት ቤተሰብ ያለበት ቦታ የለም። ብዙ ቦታ ቤተሰብ ያሉበት ቦታ ጠቅላላ ውጤቴን ያው ከሰማው በኋላ በደስታ ማለት ነው አጎቴ ጋር አክስቴ ጋር ያኛው ቤት ይሄኛው ቤት የቀረኝ የዘመድ አይነት የለም፣ ሁሉም ሀገር ማለት ነው። እና የተለያየ ቦታ ያሉ ዘመዶቼን በደስታ ነው እየሄድኩ የጠይኳቸው። እነሱም በጣም ሲጠብቁት የነበረው ነገር ስለነበረ በጉጉት በደስታ ነበረ ሲቀበሉኝ የነበረው ማለት ነው። ከዛም የክረምት ጊዜው አልፎ ዙረቱ አልፎ የመግቢያ ጊዜያችን ደረሰና ባህር ዳር ዩኒቨርሲቲ ሜካኒካል ኢንጂነሪንግ መርጬ ገባው። ሜካኒካል ኢንጂነሪንግን በምን መረጥከው ካላችሁኝ ደግሞ ከባዱ ትምህርት እሱ ብቻ ስለነበረ ነው። በወቅቱ ምንድነው ብዙም ያወዛግቡ የትኛውን ልምረጥ በማለት ብዙ ሰው ጋር ትደውላላችሁ። ብዙ እናንተን ጋይድ የሚያደርግ የሚመስላችሁ ሰዎች ጋር ጠቅላላ ትደውላላችሁ። ብዙ እኔን ጋይድ ያደርገኛል ብዬ ያሰብኩት ሰው ጋር ጠቅላላ ደወልኩኝ። ያው በወቅቱ ሲደረግ የነበረው እንደዛ ነው። ግማሹ አጎቱ ጋር ሲደውል ታያላችሁ፣ ግማሹ አክስቱ ጋር፣ ግማሹ ተምሯል ተብሎ የሚታሰብ ዘመዱ ጋር ጠቅላላ እየደወለ ምን ልማር የሚለውን ጥያቄ ይጠይቃል። የተለያየ ሀሳብ እያነሱ በተለያየ ፐርስፔክቲቭ በተለያየ ፖይንት ኦፍ ቪው እያዩ ይመልሳሉ። ያው ሰው ስትጠይቁት ደግሞ አላቅም አይልም ይመልሳል። እኔም እንደዛ በመጠየቅና ፋይናሊ በመጠየቅ ልክ ይመጣል ብዬ ስላላሰብኩ ምንድን ያደረኩት መማሪያውን ትምህርት የወሰንኩበት መንገድ እንዴት ነው ከባዱ ትምህርት የትኛው ነው በማለት ብቻ ነበር። ከባዱ ትምህርት የትኛው ነው ብዬ ሳስብ እና ስጠይቅ በወቅቱ ከባድ የሚባለው ትምህርት የዛሬ 10 ዓመት በፊት ሜካኒካል ኢንጂነሪንግ ነው። ሜካኒካል ኢንጂነሪንግን ዘው ብዬ ገባሁበት ማለት ነው። መስፈርቴ ግን ምንድን ነው ከባዱ ትምህርት ነው። ከባድ ነገሮችን ቻሌንጂንግ ነገሮችን ማድረግ ነው የምወደው እኔ። ስለዚህ ከባዱን ነው ማድረገው። በሆደ ሰፊነት ብዙ ነገር ሊያሻግረኝ የሚችለው ይሄኛው እይታ ነው ብዬ ነው የማስበው። ከባዱን ከመምረጥ ሁሌ ወደኋላ አልልምና በዛ ምክንያት ሜካኒካል ኢንጂነሪንግ ገባው። የሜካኒካል ኢንጂነሪንግ ጉዞ ወይ ደግሞ መንገዱ በባህር ዳር ዩኒቨርሲቲ ተጀመረ ማለት ነው። አሁን ዩኒቨርሲቲ ሊገቡ ነው። ዩኒቨርሲቲ ገብታችሁ ከጨረሳችሁ በኋላ ወይ ደግሞ ከተመረቃችሁ በኋላ እና ተመረቃችሁ ወደ ስራው ዓለም ስትቀላቀሉ የሚጠብቋችሁን ነጥቦች የሚጠብቋችሁን እውነቶች አሁን ላይ እኔ ዩኒቨርሲቲ ገብቶ እንዳሳለፈ ሰው እውነቱን ሼር አደርጋችኋለሁ ማለት ነው። ሁላችንም ያወቅነውን ያሳለፍነውን በግልጽ ሼር ብንደራረግ በእርግጠኝነት ላይፍ ቀላል ነው የሚሆነው ለተከታይ ትውልዶች ማለት ነው። የመጀመሪያው ነጥብ እዚህ ላይ የምናየው ዝግጅት ያስፈልጋል። አሁን አንደኛ ዓመት የዩኒቨርሲቲ ተማሪ ኦልሬዲ ሆናችኋል። ምክንያቱም ዩኒቨርሲቲውን መርጦ ዩኒቨርሲቲ ውስጥ ገብቶ የመማር ፍላጎት ከሌላችሁ በስተቀር ኦልሬዲ ውጤታችሁ እንደሚያስገባችሁ ስላወቃችሁ ስላመናችሁ ማለት ነው። ስለዚህ አንድ ሰው አንድ መንገድ ሲጀምር የት ድረስ እንደሚሄድና ምኑ ጋር እንደሚያበቃ መንገዱን ማወቅ አለበት። ልክ በዛ መልኩ እናንተ የመጀመሪያ ዓመት የዩኒቨርሲቲ ተማሪ ናችሁ። አሁን የመጀመሪያ ዓመት የዩኒቨርሲቲ ተማሪ ሆናችሁ መውጫችሁንም ጊዜ ደግሞ ማወቅ አለባችሁ። ስትወጡ ምን አይነት ሲቹዌሽኖች ምን አይነት ሁኔታዎች እንደሚኖሩት መገመት አለባችሁ። ይሄ ዝግጅት ከምለው ውስጥ አንዱ ነው ማለት ነው። ስለዚህ እስካሁን ድረስ ከአንደኛ ክፍል እስከ 12ኛ ክፍል በተለያየ መልኩ ስንማር መተናል። ማይንድ ሴታችን ጠቅላላ የመማር ማይንድ ሴት ነው። አሁንም የመማር ማይንድ ሴት ውስጥ ያለ ነው። የተማሪ አይነት ማይንድ ሴት ማለት ነው። የተማሪ ማይንድ ሴት ማለት ተማሪ ምን አይነት ማይንድ ሴት ነው ያለው? ተማሪ ገንዘብ እንዲያመጣ፣ ገቢ እንዲያመጣ፣ ራሱን እንዲችል የመሳሰሉ ነገሮችን ኤክስፔክት አይደረግም አይደለ? ተማሪ ነው ከተባለ አንድ ልጅ ተማሪ ነው ማለት ቤተሰቡ ነው ልብሱን የሚሸፍንለት፣ ጫማውን የሚገዛለት፣ ወጪውን የሚያወጣለት፣ የደብተር የዩኒፎርም እያንዳንዱ ነገር የቤተሰብ ኃላፊነት አይደለም። ይሄ የተማሪ ማይንድ ሴት ማለት ይሄ ነው። ትምህርቱን ተምሮ ጎበዝ እንዲሆን ብቻ ነው ኤክስፔክት የሚደረገው። አሁንም በዚህኛው ጆርኒያችሁም ይሄው ማይንድ ሴት ነው እናንተ
ይሄው ማይንድ ሴት ነው። ምክንያቱም ዩኒቨርሲቲ ውስጥ ገብታችሁ ትምህርት እንድትማሩ ነው ኤክስፔክት የሚደረገው እንጂ ገቢ አመጣችሁ ራሳችሁን ችላችሁ እንዲሆን አይደለም። ይሄ ህብረተሰብ ውስጥ ወይ ደግሞ አካሄዳችን ውስጥ ያለ ህብረተሰብ ውስጥ ኤክስፔክት የሚደረግና እንደዚህ አይነት ካልቸር ነው ያለው አይደለ? ስለዚህ አሁንም ይሄ ነገር ነው ማለት ነው የሚቀጥለው። ወንድማችሁ፣ አጎታችሁ፣ ወላጆቻችሁ፣ እያንዳንዱ የምታውቋቸው ቤተሰቦች ለእናንተ መስጠት ነው የሚፈልጉት፣ መስጠትን ነው የሚያስቡት። እንዲሁ ገና ማይንድ ሴታቸው የምናውቃቸው ሰዎች የሚታገዙ ብሎ ነው እኛን የሚያስበው። የምንታገዝነን ማለት ነው አሁን ባለን ሁኔታ። ግን ይሄ እገዛ ወይ ደግሞ ይሄ የህብረተሰቡ ወይ ደግሞ የቤተሰቦቻችን ማይንድ ሴት የተማሪ ማይንድ ሴታችን ወይ ደግሞ ተማሪ በመባል ኤክስፔክት የሚደረገው የሚገመተው ነገር የሚያበቃበት የመጨረሻው የጉዞ ቦታ ዩኒቨርሲቲ ነው። የመጨረሻው እሱም ከረዘመ ነው። ከዛ በፊት ገቢ የምናመጣ ልጆች ራሳችንን ችለን የምንማር ፕላስ ሰዎችን የምናግዝ ካለን ይሄ በጣም አሪፍ ነው። ግን ኦልሞስት 99% እና ከዛ በላይ የሚሆነው ሰው በእርግጠኝነት ከ95% በላዩ ተማሪ ማይንድ ሴት ውስጥ ነው ዩኒቨርሲቲ ስንገባም ያለው። ኢቭን እንድናደርገው እንኳ አንነሳሳም፣ አንገፋፋም። ቤተሰቦቻችን ገንዘብ እንድናመጣ ሰርተን ራሳችንን ችለን እንድንማር ማንም አይመክረንም ይሄንን። ስለዚህ ትምህርት ቤት ገብተን በምንማርበት የማይንድ ሴት ነው አሁንም ዩኒቨርሲቲ የምንገባው ማለት ነው። ስለዚህ ዩኒቨርሲቲ ውስጥ ይሄ ማይንድ ሴት ነው ያለው። ግን የመጨረሻው ቦታ እንደሆነ ግን መዘጋጀትና ማወቅ አለባችሁ። ከዩኒቨርሲቲ በኋላ ግራጁዌት ያደረግን ማለት ቶታሊ ሺፍት ነው የሚያደርገው እኛ የምንታይበት ማይንድ ሴት ማለት ነው። ስለዚህ ምንድነው ማለት ነው ቶታሊ ሺፍት ያደርጋል ማለት በፊት እንታገዝ ነበር በቤተሰቦቻችን፣ ገንዘብ ይላክልናል። መታገዝ ማለት ገንዘብ ይገባልናል። ገንዘቡን እያወጣን ለማይመቸን ምግብ ጊዜ ካፌ ሳንበላ ሳንገባ እንወጣን። ካፌ ሳንገባ ቀርተን ወይ ላውንጅ ወይ ደግሞ ነን ካፌ ሆነን የምንፈልገውን ምግብ የሚመቸንን ምግብ መርጠን መብላት፣ ከዛን ጥናት ማጥናት ማንበብ፣ ከዛ ጥሩ ውጤት ነው የሚጠበቀው ከኛ። አሁን ግን ከዩኒቨርሲቲ ከተመረቅን በኋላ ግን ምንድነው የሚጠብቀን? ቤተሰቦቻችንን እንድናግዝ ኤክስፔክት ይደረጋል። በተገላቢጦሽ ይሆናል። ምንድነው ተገላቢጦሹ ማለት ነው? በፊት የምንታሰበው በተማሪ መልክ መታገዝ ነበረ። አሁን ግን ማገዝ፣ ሲያግዙን የነበሩን ቤተሰቦቻችንን በገንዘብ ማገዝ፣ በሀሳብ ማገዝ ኦልሬዲ ከኛ መጠበቅ የሚጀመርበት ወቅት ይመጣል ማለት ነው። መቼ? ከዩኒቨርሲቲ ትምህርት በኋላ። ስለዚህ ከዩኒቨርሲቲ ትምህርታችን በኋላ አፍተር ግራጁዌሽን ከኛ ነው ማለት ነው የሚጠበቀው። ዩኒቨርሲቲ ውስጥ ባለን ቆይታ ግን ለእኛ ማንም ሰው ገቢ እንድናመጣና እንድናግዘው በገንዘብ ማንም አይጠብቅም። ሊትራሊ ልክ at the end of graduation at the end of ዩኒቨርሲቲ ጉዟችን ከኛ ገንዘብ ይጠበቃል ማለት ነው። ቤተሰቦቻችን፣ ወላጆቻችን ሲያግዙን የነበሩ ሰዎች በስጦታ መልክም ይሁን በሆነ መንገድ ከኛ ነው የሚጠብቁት። ስለዚህ ይሄ ዝግጅት ይፈልጋል። በተማሪ መልኩ የምንታይበት የመጨረሻው ቦታ እንደሆነ መታወቅ አለበት ማለት ነው። ስለዚህ ይሄንን በንቃት ካሁኑ አስበን መጓዝ አለብን። እንደዛ ከሆነ ስንወጣ ዲግሪ ብቻ አይደለም ይዘን የምንወጣው። ዲግሪ ብቻ ይዘን ወጥተን ስራ እየፈለግን ላይፋችንን ዲግሪ ላይ ዲፔንድ አድርገን ተሯራጭ ብቻ ከሆንን በጣም ከባድ ነው የሚሆንብን። በጣም ከባድ። ከአሁኑ ዝግጅት አድርገን እንዴት አድርጌ ነው at the end of graduation ወይ ደግሞ ትምህርቴን ጨርሼ ስወጣ ኮምፒታንት ሆኜ መወጣው የሚለውን ከአሁኑ ማሰብ አለብን ማለት ነው። ምክንያቱም ዩኒቨርሲቲ እንደኔ አስተሳሰብ ትልቁ ፖቴንሻል ቦታ ነው። ለምን? ማንም አጠገባችን የለም፣ ቤተሰቦቻችን ማለት ነው። ማንም ቤተሰብ አጠገባችን የለም። የምንፈልገውን ነገር ካሰብን በኋላ ማድረግ የምንችልበት የምንወስንበት፣ ወስነን ራሳችን በምንፈልገው መልኩ የምንጓዝበት ትልቅ ቦታ ነው። ዩኒቨርሲቲ ውስጥ እንደምታውቁት ዋይፋይ ፍሪ ነው። የምንፈልገውን ነገር ሰርች አድርገን በምንፈልገው መልኩ አንብበን ተረድተን ወደምንፈልገው ነገር የምንቀይርበት፣ እንዲሁም ደግሞ ውሳኔ ላይ ማንም ሳይገባብን ራሳችንን የምንሆንበት፣ ራሳችንን የምናገኝበት፣ ራሳችንን የምንሆንበት፣ ከምንምና ከማንም በላይ ደግሞ የምንፈልገውን ነገር ለመሆን ከራሳችን ጋር ለመመካከር ብቻችንን የምንወስንበት፣ ብቻችንን ሆነን ብናስብ የሚፈቀድልን ቦታ ነው።
ብቻችንን ሆነን የምናስበውን ነገር ደግሞ ፕሩቭ ለማድረግ ወይ ደግሞ ልክ ነኝ ልክ አይደለም እያለን የምናማክርበት በሰፊው የእኛ ጊዜ ነው። የመጨረሻው ሰፊው የእኛ ጊዜ ያኔ ነው ማለት ነው የሚሆነው። እስካሁን ቤተሰብ ጋር ነበርን። አሁን በመሀል ብቻችንን በሰፊው ማቹሪቲ ሌቭል ላይ ደርሰን የማገናዘብ አቅማችንም ከፍ ያለ ነው። በምንፈልገው መልኩ አገናዝበን የምንፈልገውን ነገር የምንወስንበት ነው። ግን ከወጣም በኋላ ደግሞ ቤተሰብ እንዲሁም ደግሞ ሪሌትድ የሆኑ የትልቅነት ሀሳቦች የሚጀምሩበት ስለሆነ እመኑኝ ትልቁ የውሳኔና ትልቁ እኛን የምንሆንበት ቦታ ዩኒቨርሲቲ ነው። ሌላኛው ነጥብ የ12ኛ ክፍል ውጤት ከመምጣቱ በፊት ሰው ኤክስፔክት የሚያደርገን እኛን ያው ከሰው ጋር ስለምንኖር ነው። እንግዲህ ሰው እያልኩምላችሁ ምን ሊያጠኑ ይችል ይሆን? ምን አይነት ስራ ሲኖራቸው ይሆን? ሲወጡ ምን ያህል ገንዘብስ ሜክ ያደረጉ ይሆን ነው የሚለው። ስለዚህ እያያችሁት ነው አይደል? አስተሳሰባቸውን ከልጅነት ወደ ትልቅነት ወይ ደግሞ ወደ አዋቂነት እየተሸጋገርን ነው ማለት ነው። ኤክስፔክቴሽናቸው የምትረዱት በርደን ነው ያለብን። ያ ማለት ኃላፊነት እየመጣብን ነው። ተዘጋጅተን ደንገጥ ብለን ማንሯሯጥ ከሆነ በእርግጠኝነት ከወጣን በኋላ እዚህ አሁን ዩኒቨርሲቲ ውስጥ መጨረስ የምንችላቸውን እያንዳንዱን ሩጫዎች ባለማወቅ ከወጣን በኋላ ግን እንደ አዲስ ነው የምንሮጣቸው። ስለዚህ የዛኔ በጣም ነው የሚደብረን። ሁሉም የምታውቁት ሰው በአግባቡ ተምረን ካልወጣን በስተቀር ዩኒቨርሲቲ ውስጥ ከወጣን በኋላ ስለ ገቢ ነው ከኛ ጋር የሚያስበው እንጂ ተምሮ ወጥቶ ስራ እስከሚያገኝ ብር ያስፈልገዋል የሚል ሰው ብዙም የለም። ኦፍኮርስ ቤተሰብ ያውቃል ስራ እስከምታገኝ ድረስ ምናምን በሚል ለእኛ ያስብልናል። ግን አብዛኛው ሰው ወደ ሀሜት ነው የሚቀየረው። አብዛኛው ሰው ልክ መጀመሪያ ሲያስብልን የነበረ ሰው ጠቅላላ አሁን ተመርቀን ከወጣን በኋላ በእኛ እንቅልፋምነት ወይ ደግሞ በእኛ አክቲቭ አለመሆን ምክንያት ስራ ካላገኘን፣ ስራ አግኝተንም ራሱ ገቢያችን ጥሩ ካልሆነ፣ ያገኘነው ስራ ዝም ብሎ ስራ ከሆነ፣ ከፓሽናችን ጋር ማይገናኝ ከሆነ፣ እንደምንፈልገው ገንዘብ ሜክ ማድረግ ማንችል ከሆነ እንደ በፊቱ እንደሚታዘንልን ወይ ደግሞ ተማሪ በነበርንበት ሰዓት እንደነበረው እሷ እኮ አሁን ተማሪ ነች ወይ ደግሞ ኤክስፔክቴሽኑን ዝቅ የማድረግ ነገር የለም። የዛኔ እንትን ያልንበት ሰው ጠቅላላ አሁን ግራ ነው የሚገባው። ስለኛ እውነት ለመናገር ግራ ነው የሚገባው። ለምን ገንዘብ ሜክ እያደረግን እንዳልሆነ አይገባውም። አብዛኛው ህብረተሰባችን ወይ በትምህርት ውስጥ ብቻ ያለፈ ነው ወይ ደግሞ ያልተማረ ነው። ስለዚህ የዛኔ ተደማምረው የሚሰማን ስሜት ጥሩ ስላልሆነ በአጭር ጊዜ ትልቅ ቦታ የመድረስ እንትናችንን ቀንሰዋል። የሰራናቸው ስህተቶች ዩኒቨርሲቲ ውስጥ እንደዚህ እንትን ባለ ኑሮ እንደዚህ እኮ ማድረግ ይችል ነበር እያልን ብዙ ነገር ሊደብረን ይችላል ያኔ። ስለዚህ ያ ከመሆኑ በፊት ልክ እንደኔ ዩኒቨርሲቲ ገብቶ ወጥቶ ላይፍን እየኖረ ያለ ሰው የእናንተን ላይፍ የኖረ ሰው አለ አይደል? ልክ ከሱ በቀጥታ ተምራችሁ ሳይደገም እናንተ ጋር ከሰው መማር መቻል አለባችሁ። ከዩኒቨርሲቲ ከወጣን በኋላ ከትልቁ የኛ የትምህርት ማይንድ ሴት ሊሆን ከሚችልበት ቦታ የትምህርት ማይንድ ሴት ኖሮን ከትምህርት ማይንድ ሴት ወደ የስራ ማይንድ ሴት ውስጥ ነው የሚከተል እና ግራ ነው የሚያጋባን ሁላ። ከአሁኑ አክቲቭ ሆነን ያንን ልምምድ እያደረግን ግን ዩኒቨርሲቲ ውስጥ መቆየት እንችላለን። እንግዲህ ከዩኒቨርሲቲ ከወጣን በኋላ በእርግጠኝነት የማይቀሩ ነገሮችን ልንገራችሁ። ፍቅረኛ፣ የቤት ኪራይ፣ ራስን ችሎ መኖር፣ ከዛን ወደ ውስጥ ማሰብ፣ ከነባራዊ ሁኔታ ጋር የትምህርቱንና ኖርማል ዓለሙን የማስታረቅ ይህ ሁሉ ነገር ትልቅ ፎከስ ይፈልጋል። ከአሁኑ ተዘጋጅተን ከገባንበት ከአሁኑ እያሰብነው ከቆየን ዩኒቨርሲቲ ውስጥ በዛ መልኩ ራሳችንን ለክተን በዛ መልኩ የሚሆን ነገር ይዘን እንወጣለን። ከአሁኑ ግን ካልተዘጋጀን ከወጣን በኋላ ሰርፕራይዝ ነው የሚለን። የነበርንበት የትምህርት አይነት ነገር ሳይሆን የሚገጥመን የትምህርቱ ነገር ኦፍኮርስ ይገጥመናል፣ ግን ሪል ላይፍ ደግሞ መሬት ላይ ያለና ይሄንን ከአሁኑ ደንገጥ ብለን ከአሁኑ ሰፋ አድርገን ማሰብ፣ በዛ ልክ ኮምፒት እንድናደርግ አድርገን መንቀሳቀስ፣ ግቢ ውስጥ ያለንን ነገር ከራሳችን ጋር እየተማከርን መሄድ አለብን። ምክንያቱም ህብረተሰባችን እንደምታውቁት ዲግሪ ይዞ የወጣን ሰው ማስተርስ ያለውን ሰው የሚያይበት መንገድ አለ። በጣም በበቂ መልኩ የተማረ አድርጎ ነው የሚያስበው። ይሄ በጣም ስህተት ነው። ዩኒቨርሲቲ ውስጥ እያለን አንድ ዲግሪ ብቻ ይዘን መውጣት የለብንም። ለምንድን ነው ስለ አንድ ዲግሪ ብቻ የምናስበው? በጣም ብዙ ረፍት ጊዜ ነው ያለን። አሁን ታዩታላችሁ፣ እዛ ከምንማራቸው ትምህርቶች አንጻር በጣም ብዙ የረፍት ጊዜ አለን።
በዚህ የረፍት ጊዜያችን ውስጥ ውጭ ላይ በተለያየ መልኩ የተለያዩ ትምህርቶችን መማር እንችላለን። የተለያዩ የስራ ሂደቶችን ኤክስፔሪየንስ ማድረግ እንችላለን። በነፃም ቢሆን እየወጣን ማለት ነው። በትርፍ ጊዜያችን በፕሮግራም የግቢውን ትምህርታችንን በማይጎዳብን መልኩ አድርገን ኤክስፔሪየንስ ማድረግ የምንችላቸው ብዙ ነገሮች አሉ። ስለዚህ ስንወጣ ኮምፒታንት ሆነን ኢቭን የራሳችንን ስራ እንድንጀምር አድርገን መውጣትም እንችላለን። ይሄ ማለት እንግዲህ በአጭሩ ግቢ ውስጥ የምንገባው ዲግሪ ለመያዝ ብቻ አይደለም፣ ዲግሪውን ብቻ ለመማር አይደለም ማለት ነው። ላይፋችንን መሰረት ልንጥልበት ነው። እንደነገርኳችሁ ከግቢ ስትወጡ የመጨረሻው እንደ ተማሪ የምትታሰቡበት ማይንዳችሁ ራሱ እንደ ተማሪ የሚያስብበትን አቁሞ እንደ ሰራተኛ እንደ ትልቅ ሰው ማሰብ የሚጀምርበት ጊዜ ነው፣ ልክ ከግቢ ስትወጡ ማለት ነው። ስለዚህ የግቢው የመጨረሻው ጉዟችን ምንድን ነው ማለት ነው? ለእውነተኛው መሬት ላይ ላለው ላይፍ ወይ ደግሞ ለእውነተኛው ህይወታችን መሰረተ ድንጋይ የሚጣልበት መሰረት ቦታ ነው ማለት ነው። የኔን ኤክስፔሪየንስ እዚህ ላይ ልንገራችሁና አንደኛ ዓመት ዩኒቨርሲቲ ኦልሬዲ ባህር ዳር ቆይቼ አንዱን ዓመት ጨርሼ ስመጣ ልክ ክረምቱ ሲያልቅ ነው የመጣሁት። አንዱን ዓመት ሙሉ ቆይቼ ማለት ነው። ዩኒቨርሲቲ ቆይቼ ስመጣ በሚገርም ሁኔታ አካባቢው ላይ የነበረው አቀባበል፣ የአካባቢው ህብረተሰብ የነበረው አቀባበል፣ የቤተሰቤን ተዉት፣ ህብረተሰቡ ራሱ የአካባቢው ህብረተሰቡ፣ ጎረቤቶቼ፣ ዘመድ አዝማድ የነበረው አቀባበል የሚገርም ነበር። እኔ አንደኛ ዓመት ቆይቼ ስመጣ የሆኑ ጥያቄዎች እየፈጠረብኝ ነበር። ያ ማለት ኦልሬዲ የትምህርት ሁኔታ አየሁትኝ፣ አካሄዱን አየሁትኝ። ጀስት አንድ ዓመት ጊዜ ውስጥ እንግዲህ ወረቱ ምኑ ይቀንስና የነበረን ፍላጎት ማለት ነው ትንሽ ኩዌስችን የምናደርግበት ወደ ውስጣችን የምናይበት ስለወጡ ልጆችም የምንሰማበት ነገር ስለሚሆን የሆነ ቀዝቀዝ እንላለን። ቀዝቀዝ ብዬ ነበር። ስለዚህ ወደ ቤት መጥቼ ግን ክረምቱን ያሳለፍኩ ጊዜ ድጋሚን ያነሳሳኝ። እንዴት ልክ አንደኛ ዓመቱን ጨርሼ እኔ ክረምት ቤት ስመጣ ሰዎች፣ የአካባቢው ሰዎች የኃይሉ ልጅ ያ የሚገርመው ልጅ ተብዬ ማለት ነው ትልቅ አድርገው ነው የሳሉኝ። ቆንጆ ነው፣ በጣም ደስ ይላል፣ ይመቻል። ልክ እንደዛ አድርገው ስለውኝ ሰዎች እኛ ቤት የሚመጡት እኔን ለመጠየቅ ማለት ነው። ከዩኒቨርሲቲ ስለመጣው ለስላሳ የሚጠጡ ነገሮች፣ የሚበሉ ነገሮች ይዘው ነበር የሚመጡት። እውነቴን ነው የምነግራችሁ። ይህንን እንግዲህ የመጡ ሲጠይቋችሁ ፕላስ ቤተሰባችሁን እንዳኮራችሁ ይሰማችኋል። እናንተም በጣም ቫሊዩ ካለው ቦታ እንደመጣችሁ ይሰማችኋል። ምክንያቱም ኦልሬዲ ክሬዲት ተሰጣችሁ። ስለዚህ በጣም ድጋሚ እኔ ወረድ ብሎ የነበረው አስተሳሰቤ ስለ ዩኒቨርሲቲ ድጋሚ የተሰቀለው እና መሄድ እየናፈቀኝ ነበረ። ቆንጆ አቀባበል ነው በቃ የነበረው። ይሄ ማለት ግን እንደዚህ የመጡ የሚጠይቋችሁ ሰዎች ሪሊ ቦታውን ያውቁታል ወይ? ሪሊ እዛ ነበር ወይ? ሪሊ እያደረጉ ያለውን ነገር ያውቁታል ወይ? አያውቁትም። ጀስት የተሻለ ቦታ እንደሆነ ገምተው የተሻለ ልጅ ነው ብለው አስበው፣ ያው በትምህርት ነው እንደምታውቁት አብዛኛው ሀገራችን ላይ የተማረ ነው አይደለ? የተማረ የሚባለው ትልቅ ቦታ ይሰጠዋል ነበረ። አሁን እንደሱ የመሆኑ ነገርም ጥያቄ ውስጥ ገብቷል። የዛ ጊዜ ግን ቤተሰብ በጣም ደስተኛ ሲሆን በእኔ ሰዎች እየመጡ ሲጠይቀኝ፣ ሰዎች እየመጡ ለስላሳ እንደዚህ የሚገዙ ነገሮችን ይዘው እየመጡ ሲጠይቁኝ ነበር። ይሄ ሌላ ስቴፕ ላይ የሚቀጣችሁ በአስተሳሰብ ማለት ነው። ስለዚህ ምንድን ነው አንዳንድ ጊዜ ይሄ ነገር በጣም ሞራል ያመጣል፣ በጣም ቆንጆ ነው፣ ደስ ይላል። እንዲሁም ግን ያልሆናችሁትንም ሆናችኋል የሚያስብል ነገርም አለው። ለምን እንደነገርኳችሁ ነው። ህብረተሰቡ የተማረ ሆኖ እኛ ቤት መጥቶ ለጥየቃ እየጠየቀኝ ያለው ጉድ፣ ግን የተማሩን ያሳለፉ ሰዎች እየመጡ አልነበረ። እውነቱን ለመናገር ለመጠየቅ ከሚመጡት ውስጥ የተማሩ ሰዎች አልነበሩም። በቃ ህብረተሰቡ ላይ የነበሩ ለወደፊት ለእኔ በጣም ቆንጆ ነገር የሚያስቡ የተማረ ሰው ላይ ተስፋ የሚጥሉ ልጆቻቸውም ደግሞ እንደኔ እንዲሆኑላቸው የሚፈልጉ ሰዎች ናቸው። ስለዚህ ይሄም አለ። ይሄ ማለት እንግዲህ ትክክለኛው ነው ማለት ሳይሆን አቀባበሉ ደስ ይላል። እኛ ግን በልባችን የእውነት ሰው መሆን አለብን፣ ለራሳችን ታማኝ መሆን አለብን ማለት ነው። ትምህርቱን ኢቫሉዌት ማድረግ ይገባናል። ምን ያህል ድረስ ይወስደኛል ያስኬደኛል የሚለውን አስበን የምር ወርዝ የሚያደርግ ቦታ ነበርኩኝ። እኔስ ወርዝ የሚያደርግ ቦታ ኦፍኮርስ ነው፣ ዩኒቨርሲቲ ወርዝ ያደርጋል። ግን ወርዝ እንዳያደርግ የሚያደርገው የእኔ እዛ ማሳለፍበት መንገድ ነው። እያደረግኩኝ የነበረው ነገር
ጠቃሚ ነበር ወይ? በእርግጠኝነት ለህብረተሰቡ ሶሉሽን የሚያመጣ ለእኔ ጠቅሞ እኔን አሻግሮ ቤተሰቦቼን አሻግሮ ለህብረተሰቡ ሶሉሽን የሚያመጣ መፍትሄ የሚያመጣ ህብረተሰቡ እኔ ጋር እየጠየቀኝ ባለው ልክ ነው ወይ የነበርኩበት አኳኋን የሚለውን ግን መጠየቅ አለብን። ሌላው እውነቱን ለመናገር ዲግሪ ይዘን ከወጣን በኋላ ህብረተሰቡ አክሰፕታንስ አለ፣ ምንም ችግር የለም እንደምታዩት ነው። ሪል ላይፍ ላይ ግን አክሰፕታንሱ አሁን ላይ ኦልሞስት በጣም ኮምፒታንት መሆን አለብን። በዲግሪ ብቻ አይደለም የምናወራው። መሬት ላይ ስንመጣ ማስተርስም ይዘን ፒኤችዲም ይዘን ብዙ ነገር በትምህርት ተምረን ራሱ ላይፍ እንደምታዩት ኮምፒቲሽን ነው። ቴክኖሎጂ ጋር ተያይዞ ብዙ ነገር ተቀይሯል። እኔ ከወጣው በኋላ እዛ ስማር የነበረው 5 ዓመት የሜካኒካል ኢንጂነሪንግ ወይም ደግሞ አንድ ዲግሪ ለመማር ነው። ከወጣው በኋላ ግን ኮምፒቲሽኑ ወይ ደግሞ ውድድሩ በዲግሪ ብቻ አልነበረም። መሬት ላይ ያለው ነገር በጣም ብዙ ነገር ነው ያለው። ከወጣው በኋላ በነበረው ኮምፒቲሽን ምክንያት መጀመሪያ ከጓደኞቼ ጋር ሆኜ አንድ ድርጅት ጀመርን። ድርጅቱ በሚፈልገው ልክ መሰረት የሚፈልገውን ትምህርት ጠቅላላ ከዩኒቨርሲቲ በበለጠ መልኩ ከ20 ያላነሱ አጫጭር ኮርሶች ኢንክሉዲንግ ኮዲንግ ወይ ደግሞ ፕሮግራሚንግ ላንጉዌጅ፣ ዲጂታል ማርኬቲንግ፣ ሪሌትድ ቴክኖሎጂ ሬልም ላይ ያሉ የቴክኖሎጂ ዓለም ላይ ያሉ እያንዳንዳቸውን ትምህርቶች በጣም ጊዜ ሰጥቼ ከእንቅልፌ ቀንሼ በእርግጠኝነት እነኚህን ካላወቅ ኮምፒት ማድረግ አልችልም ብዬ ዩኒቨርሲቲ ውስጥ ሳጠፋ የነበረውን ጊዜ ጠቅላላ በሚክስ መልኩ በ3 ዓመት በ4 ዓመት ውስጥ ብዙ ነገሮችን ከዛ በኋላ እየተማርኩ ነው ያለሁት። ስለዚህ እናንተም በአሁኑ ሰዓት ግቢ ገብታችሁ በምትቆዩበት ሰዓት ዲግሪውን እየተማራችሁ አዘሴም ታይም ምድሪቷ ላይ ምን እየሆነ ነው? ምንድነው እየተከናወነ ያለው? ከቴክኖሎጂ ጋር ተያይዞ ዳይናሚክሱን እያያችሁት ነው። ብዙ ነገር ይቀያየራል። በዘመነ ኤአይ ደግሞ አንድ ነገር ብቻ ተምሬ ሰክሲድ አደርጋለሁ የምፈልገው ቦታ ደርሳለሁ የሚል ሰው በጣም የተሸወደ ሰው ነው። በቃ እንደዚህ የተሸወደ ሰው የለም። ስለዚህ ኤአይ ባለበት ዘመን የምትፈልጉትን ነገር በፍጥነት ጠይቃችሁ እዛው ተመልሶላችሁ በምትሄዱበት ጊዜ በምትሄዱበት ዘመን ላይ ሆነን አንድ ነገር ብቻ ተምረን ለመውጣት ማሰብ ማለት ይሄ ኮምፒቲሽኑን ካለመረዳት የሚመጣ ነገር ስለሆነ በጣም መዘጋጀትና ማስተዋል ይጠበቅባችኋል። ሌላኛውና የመጨረሻው ነጥብ ዩኒቨርሲቲ ባላችሁበት ወቅት መዘጋጀት ያለባችሁ ፖይንት ባጠገባችሁ ያሉ ሰዎች የሚመክሯችሁ አሁን ላይ የምታገኟቸውና የምትሰሟቸው ሀሳቦች ጠቅላላ ከእውነተኛው መሬት ላይ ካለው ነገር ጋር ካለው ነባራዊ ሁኔታ ጋር ሲገናኝ ትክክል ላይሆን ይችላል። ያ ማለት ቤተሰቦቻችሁ የሚመክሯችሁ፣ ዘመድ አዝማዶቻችሁ የሚመክሯችሁ፣ ህብረተሰቡ የሚመክራችሁ እንዲሁም ደግሞ ዩኒቨርሲቲ ውስጥ ስገቡ እናንተ የሚሰማችሁ ስሜት ከዚህ ሁሉ ነገር ጋር ተደማምሮ አሁን እየተሰማችሁ ያለው ነገር ልክ ላይሆን ይችላል ማለት ስህተት ነው የሚነግሯችሁ ወይ ደግሞ ቤተሰቦቻችሁ ስህተት ነው የሚነግሯችሁ ለእናንተ ሳያስቡ ስህተት ያሰሯችኋል ማለት አይደለም። የእነሱንም ደግሞ አስተሳሰብ ሪስፔክት ካለማድረግ አይደለም። ቤተሰቦቻችን እንደምታውቁት ለእኛ ቤስቱን ነገር መስጠት ይፈልጋሉ። ሴም ታይም ደግሞ ኖሮንም አይተው መደሰት ይፈልጋሉ። ግን መሬት ላይ ወርደው ዩኒቨርሲቲ ምን አይነት ነገር እንደምናሳልፍ ላይፍ ምን ማለት እንደሆነ እያንዳንዱን ነገር የእውነት አውቀውት አይደለም። የሚነገረንን ነገር አዚቲዝ ወስደን አፕላይ አይደለም የምናደርገው ማለት ነው። ለምን መሰላችሁ? ቤተሰቦቻችንም ሆኑ የእኛ ታላላቆች የሚመክሩን ነገር ያለፈ ጊዜ ነው። የእነሱ ጊዜ ከ5 ዓመት በፊት ከ10 ዓመት በፊት የነበረውን የላይፋቸውን አካሄድ ነው ለእኛ እየነገሩን ያሉት። እሱ በዚህኛው ዘመን ይሰራል ወይ? የሚሰራ ፓርት አለው፣ አዎ። ግን የማይሰራም ብዙ ፓርት አለው። ስለዚህ አብዛኛው ነገር ኤክስፔክት የሚደረገው ከራሳችን ነው ማለት ነው። ለምሳሌ እኔ አሁን እየነገርኳቸው ያለሁትኝ ከ10 ዓመት በፊት ከተፈተንኩት የኢንትራንስ ኤክስፔሪየንስ የተነስቼ ነው። በእኛ ጊዜ የነበረውን አካሄድ እንዲነበር ብቻ ብዬ አይደለም እየነገርኳቸው ያለሁት። አሁን ላይ ቴክኖሎጂ ላይ ስላለውና ቴክኖሎጂ ምን እየሆነ እንዳለ እያየው ስለሆነ ቅድሚያ ጥንቃቄ እንድታደርጉ ነው እየነገርኳቸው ያለሁት። ስለዚህ እኔ አሁን ቴክኖሎጂ ላይ ባልኖር ወይ ደግሞ ላይፍን ሀስልፉል በሆነ መልኩ ስትራግል እያደረኩኝ ነቨር ሴትል አይነት ማይንድ ሴት ባይኖረኝ ኑሮ ልመክራችሁ የምችለው ኦፍኮርስ የቤተሰቦቻችን አይነት ነገር ነው። ስለዚህ የሆነ ስቴፕ እየሄድኩኝ ስለሆነ በራሳችንም ካምፓኒ አቋቁመን ከጓደኞቼ ጋር
ካምፓኒ እየመራን ስለሆነ እንዴት ካምፓኒ ይመራል፣ እንዴት ይቋቋማል፣ እንዴትስ ለሰዎች የስራ ዕድል ይፈጠራል እያለ ብዙ ያየሁት ኤክስፒሪየንስ ልምድ እንዲሁም ደግሞ ሀስልፉል የሆነ ላይፍ አካሄድ ስላለ ከዛ ተነስቼ ነው እየነገርኳቸው ያለሁት። አብዛኛው ሰው የሚነግራችሁን ግን በማስተዋል ተቀበሉ ማለት ነው። ምክንያቱም ጀስት እንደዛ ብቻ እንዳይመስላችሁ። አሁን እኔ የዛ ጊዜ እኔ ቤት መጥተው እንኳን ደስ ያላችሁ ልጃችሁ መጣ ከዩኒቨርሲቲ ብለው ሲሉ ደስ ይላል በጣም ስሜቱ። ለስላሳ የሚበሉ ነገሮች ምናምን ነው ይዘው ይመጡት። በጣም ደስ ይላል። ባይዘው ግን በዛ ብቻ ተመቻችቼ ነበር። የሆነ ሰሞን በጣም በቃ ኮንፈርት ዞን ውስጥ ገብቼ ነበር። ሰው ክሬዲት እየሰጠኝ ነው፣ የምናገረው ነገር ይሰማል። የኃይሉ ልጅ አታዩትም ወይ ተብዬ ነበረ እና ትልቅ ኃላፊነት ነው የምችሉባችሁ። ስለዚህ መለስ ብላችሁ ኃላፊነቱን በተሰጣችሁ ልክ ለመወጣት ካልሞከራችሁ ግን በቃ ትልቅ ቦታ ነው ያለሁትኝ ህብረተሰቡ ቦታ እየተሰጠኝ ነው ብዬ ብመቻች ኖሮ በእርግጠኝነት የሚጥል ነው የሚሆነው ማለት ነው አካሄዱ። ስለዚህ በማስተዋል ሰምተን በማስተዋል የምንመከረውን የምንባለውን ነገር በማድረግ ከቤተሰቦቻችንም ጭምር በማስተዋል ሰምተን ከጊዜያችን ጋር ዋጅተን እነሱን ደግሞ በማክበር አስረድተን እኛ የምንፈልገውን አይነት ነገር መሆንና አሸንፈን ደግሞ እነሱንም ማስደሰት ማኩራት፣ የአሁኑ ጊዜ የአሁኑ ዘመን ኑሮ እንደዚህ ነው ብለን ማሳየት፣ ለእነሱ መስረፍ፣ ቤተሰቦቻችንን መጦር መቻል አለብን። ለቤተሰቦቻችንን ምንተርፈው ምንጦራቸው ጊዜያችንን ስንረዳው ነው እንጂ ቤተሰቦቻችንን የነገሩንን ነገር ብቻውን ይዘን አፕላይ ስናደርግ አይደለም። በህይወታችን ወይ ደግሞ በህይወታችን ስንተገብረው እንዳልሆነ ተረድተን በዛ መልኩ ነገሮችን መቃኘት መዋጀት አለብን ማለት ነው። ስለዚህ በዚህ ዓመት 12ኛ ክፍል የተፈተናችሁ በጣም እድለኞች ናችሁ። ምክንያቱም ካሳለፈ ሰው ጀስት እናንተ ልትገቡበት ያላችሁትን ዓለም ካሳለፈ ሰው አሳልፎም ደግሞ ዘመናዊውን ስራ ተቀላቅሎ ዲጂታል ሬልሙ ላይ ካለ ሰው ኤክስፒሪየንሱን ሼር እያደረጋችሁ ነው። እድለኞች ናችሁ። ከዚህ በላይ እድለኝነት የለም። ምክንያቱም ጀስት ርዕስ ብቻ ከተሰጠው ለመለወጥ የፈለገ ሰው በዛ ርዕስ ብቻ ርዕሱን ብቻ ታይትሉን ብቻ ካወቀው አንብቦ ብዙ ነገር መቀየር የሚችልበት ሁኔታ ላይ ያለ ነው ዘመናችን ማለት ነው። መቀየር የሚችልበት ዘመን ላይ ያለ ነው። ሌላው ነገሮችን ሲምፕል የሚያደርግላችሁ ነገር አንድ ነገር ልንገራችሁ። አሁን ዩኒቨርሲቲ እየገባችሁ ነው ወይ ደግሞ ግቢ እየገባችሁ ነው። ከግቢ የወጡትን አንድ ስቴፕ አሁን ዘንድሮ ሊሆን ይችላል ልክ እናንተ ስገቡ የሚወጡ አሉ አይደለ? ወይ ደግሞ ወጥተው 2 ዓመት 3 ዓመት 4 ዓመት 5 ዓመት የሆናቸውን ከ4 ዓመት ከ5 ዓመት አለፍ ያሉ ደግሞ እንደኔ አይነቱን እዩ። እናንተም አዘ ኤንድ ኦፍ የግቢው ትምህርት ከግራጁዌሽን በኋላ ምን አይነት ነገር እንደሚገጥማችሁ ምን አይነት ነገርስ ሊገጥማችሁ እንደሚችል ክላሪቲ እንዲፈጥርላችሁ ወይ ደግሞ አሁን ላይ ሆናችሁ መጨረሻውን ማየት እንድትችሉ በጣም ያግዛችኋል። ስለዚህ ያንን ነገር ብቻ በማድረግ ካሁኑ ደንገጥ ብላችሁ ነገሮችን ማስተካከል የምትችሉበትን ሁኔታ መፍጠር ትችላላችሁ። ስለዚህ ልክ ከግቢ ወጥቶ 1 ዓመት አካባቢ 2 ዓመት ሆኖት ስራ ላይ ያለ ሰው አለ አይደል? እሱን ሰው አማክሮት ተጋበሉና ካስተሳሰቡ ጀምሮ አሁን ላይ ያለውን እይታ አማክሮት እና የእናንተንም ደግሞ እውነተኛ ፊሊንግ እውነተኛ ያላችሁበትን ሁኔታ ንገሩት። እኔ ግቢ እየገባው ነው፣ አሁን 1ኛ ዓመት እየሆንኩ ነው በሉት። ግቢ ከገባችሁም በኋላ 1 ዓመት ከቆያችሁም በኋላ ስትመለሱ ክረምት ላይ እንደዚህ ነገሮችን አድርጉ። እረፍት በሚኖራችሁ ሰዓት ጠቅላላ እንደዚህ አይነት ሰዎችን በማግኘት ሪል ታይም ኢንፎርሜሽን ሪል የሆነ መሬት ላይ ያለውን ነገር የሚመክሯችሁ የሚያሳያችሁ ሰዎች በአካባቢያችሁ ጠይቁ፣ አማክሩ። ምንም ሰርፕራይዝ የሚያደርግ ነገር አይኖርም ከዛ በኋላ ማለት ነው። ስትወጡ እናንተ ሁሉ ነገር የምታውቁት ነው። በምን መልኩ ሃንድል ማድረግ እንዳለባችሁ ኦልሬዲ ቀድማችሁ ሰምታችሁታል። ዘንደን ምንም አይነት ነገር አይከብዳችሁ ማለት ነው። ሌላው ኮንቲኒየስ ለርኒንግ፣ ሁል ጊዜም በመማር ውስጥ መሆን አለባችሁ። ሁል ጊዜም በመማር ራሳችሁን በማሻሻልና በማሻሻል ሂደት ውስጥ ሁል ጊዜ መሆን አለባችሁ። ዩኒቨርሲቲ ኦልሬዲ ይሄንን ጆርኒ የምትጀምሩበት ሁልጊዜ ራሳችሁን ማሻሻል የምትችሉበትን ኢንቫይሮንመንት የሚፈጥርበት የመጨረሻው ከትንሽነት ወደ ትልቅነት የምንገባበት የመሸጋገሪያ ቦታችን ነው። ስለዚህ ሁልጊዜም በመማር ማይንድ ሴት ውስጥ ማሳለፍ አለባችሁ። እንግዲህ መጀመሪያ እንዳልኳችሁ የዛሬው ቪዲዮ የሰራሁበት ምክንያት እኔ ያሳለፍኳቸውን እኔ ያየኋቸውን ኤክስፔሪየንሶች እናንተ ጋር በተሻለ መልኩ አሳይቻችሁ በተሻለ መልኩ አስተምሪያችሁ ከኔ የተሻለ ላይፍ እንዲኖራችሁ እኔ የገጠሙኝን
ልክ ያልመሰሉኝን ስህተት ናቸው ብዬ ማስባቸውን እናንተ ጋር ታርመው እንድታሳኳቸው የምፈልጋቸውን ነገሮች ለመንገር ብዬ ነው የጀመርኩት። ሁሉንም ነገር በቅንነት ውሰዱት። እንዲሁም ከማስፈራራት አንግል ወይ ደግሞ ለእናንተ ከባድ ከማስመሰል አንግል በፍጹም እንዳትወስዱት። ጀስት የሆነ ስቴፕ የተሻለ ስቴፕ ላይ ስላላችሁ ቀጣዩ ስቴፓችሁ ደግሞ ምን ሊሆን እንደሚችል ከማስረዳት አንግል እና ጀስት ለእናንተ እንደ ታናሽ ወንድሜ እንደ ታናሽ እህቴ የተሻለ ቦታ እንዲገጥማችሁ ከመፈለግ አንጻር ብቻ ስለሆነ በቅንነት ውሰዱት። በድጋሚ ኮንግራጁሌሽን እያልኳችሁ በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።